Mbappe, Thuram, Mbappe! He is an awesome force of nature! የአውሮፓ ሻምፒዮንስ ሊግ ወሳኝ ምዕራፍ ላይ ደርሷል። ከፊት ለፊታችን ያሉት አራት ጨዋታዎች የግማሽ ፍጻሜ ተፋላሚ ክለቦችን ለይተው ያሳውቃሉ። አስቶን ቪላ በቪላ ፓርክ የፈረንሳዩን ኃያል ክለብ ፓሪስ ሴን ጀርመንን ሲያስተናግድ፣ የሃንሲ ፊሊኩ ባርሰሎና ወደ ጀርመን አቅንቶ ቦሩሲያ ዶርትሙንድን ይገጥማል። ዶርትመንድ በሲግናል ኢዱና ፓርክ ባርሰሎናን ሲያስተናግድ የ4-0 ውጤቱን ለመቀልበስ ነው። እነኚህ ጨዋታዎች ማክሰኞ ሚያዝያ 7 ቀን 2017 ዓ.ም ሲስተናገዱ፣ በማግስቱ ደግሞ ቀሪ ሁለት ጨዋታዎች ይካሄዳሉ። በቤርናባው ሪያል ማድሪድ ከአርሰናል፣ ኢንተር ሚላን ከባየር ሚኒክ ጨዋታቸውን ያደርጋሉ። በዛሬው ሌጀንድ ስፖርት ጥንቅራችን አስቶን ቪላ ከፓሪስ ሴን ጀርመን እንዲሁም ቦሩሲያ ዶርትሙንድ ከባርሰሎና የሚያደርጓቸውን የመልስ ጨዋታዎች እንዳሰሳ እናደርጋለን። አስቶን ቪላና ዶርትሙንድ በሜዳቸው የሚያደርጓቸውን ለአስጨራሽ ፍልሚያዎች ፒኤስጂንና ባርሰሎናን ከጉዟቸው ያስቀሩ ይሆን የሚጠበቅ ነው። ለዚህ ግን ቁጥራዊ መረጃዎችን እናነሳለን። ይህ ሌጀንድ ስፖርት ነው። ጥንቅራችን ይቀጥላል። ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስና ታሪካዊ ስፖርታዊ መረጃዎች ይድረሷችሁ። እንቀጥላለን። Mbappe, Thuram, Mbappe! He is an awesome force of nature! የስፖርት ሙል ድረገጽ ጸሐፊው ቢንኮንድገን የቻምፒየንስ ሊግ ሀተታውን ሲያሰፍር በቪላ ፓርክ ስታዲየም አዲስ ታሪክ ሊጻፍ ይችላል ሲል ያስቀምጣል። ለዚህ ሀሳቡ ማጠናከሪያ ጉዳዮችን ሲያስቀምጥ ሁለት ነጥቦችን ያነሳል። ፓሪስ ሴን ጀርመን ከአስቶን ቪላ በሚያደርጉት መርሃ ግብር ላይ አመክንዮ አንድ ኡናይ ኤምሬ የሚባሉ የአውሮፓ መድረክ ስፔሻሊስት መገኛቸው ቪላ ፓርክ መሆኑ፣ አመክንዮ ሁለት ኡናይ ኤምሬ የፓሪስ ሴን ጀርመን ባህል በሚገባ የሚያውቁ መሆናቸውና የፈረንሳዩ ኃያል በሩብ ፍጻሜው ጨዋታዎች ላይ ትላንት ያለው ታሪክ በአመክንዮ የተጠቀሱ ጉዳዮች ናቸው። አስቀድሞ በፓሪስ በነበረው መርሃ ግብር ባለሜዳው 3-1 በሆነ ውጤት ድል ባለቤት ሆኖ መጠናቀቁ የሚታወስ ሲሆን በቪላ ፓርክ ግን ከዚህ የተለየ መልክ ሊኖረው እንደሚችል ጸሐፊው ያስቀምጣል። የእንግሊዝ ልዑል አልጋ ወራሽ ልዑል ዊሊያም እዚህ ጨዋታ በፊት አስተያየት ሰጥተዋል። እርሳቸው የአስቶን ቪላ ቀንደኛ ወዳጅና የክፉ ቀን ደራሽም ናቸው። እርሳቸው የልዑላውያን ቤተሰብ ቢሆኑም አስቶን ቪላ በሄደበት ሁሉ የሚሄዱ እግረኛ ተንከራታች የልዑል ቀበጥ ናቸው። እናም በፓሪስ በነበረው መርሃ ግብር በቦታው ተጉዘው የተመለከቱት ልዑል ዊሊያም በሜዳችን በቀላችንን እናሳርፋለን የሚል ምላሽ መስጠታቸው ሲሰማ ልዑሉ ከአስቶን ቪላ ጋር ከመዋደድ በዘለለ የደም ትስስር እንዳለው ቤተ ዘመድ ቅርብ ስለመሆናቸው ማሳያ ይሆናል። በፕሪሚየር ሊጉ አስቀድሞ መውረዱን ያረጋገጠውን ሳውዛምፕተንን 3-0 በሆነ ውጤት ከቀናት በፊት ያሸነፈው አስቶን ቪላ ከፍተኛ የሞራል ስንቅ ሰንቆ ነው ፓሪስ ሴን ጀርመንን የሚገጥመው። አሁን ወደ መጀመሪያው አመክንዮ እናምራ። አሰልጣኝ ኡናይ ኤምሬ 13 ጨዋታዎችን በአውሮፓ መድረክ በሜዳቸው ጨዋታ አድርገው በአንዱም አልተሸነፉም። ሁለቱን በአቻ ውጤት ሲያጠናቀቁ 11 መርሃ ግብሮችን ግን በድል አጠናቀዋል። ለዚህ ይመስላል አሰልጣኝ ኡናይ ኤምሬ የኢሮፓ ሊግ ስፔሻሊስቱ የሚባሉት። በተለይም በስፔን በነበራቸው ዓመታት ይህንን በተግባር ገልጠው ማሳየት ችለዋል። እነኚህ ቁጥራዊ መረጃዎች ሲደማመሩ ትርጉማቸው ፓሪስ ሴን ጀርመን ምንም አይነት ነጥብ ላይ ወስድ እንደሚችል የሚያሳዩ ናቸው። እነዚህ ሂሳባዊ ስሌቶችም የሚጠቁሙት እንደዛ ነው። ኡናይ ኤምሬ በፓሪስ ሴን ጀርመን አሰልጣኝ በነበሩበት ወቅት የወቅቱ የፓሪሱ ኃያል ክለብ አሰልጣኝ ሉዊስ ኤንሪኬ ደግሞ የባርሰሎና አሰልጣኝ ነበሩ። ሁለቱ አሰልጣኞች በደንብ የሚተዋወቁ ናቸው። ያኔ ሉዊስ ኤንሪኬ ወደ ፓሪስ አቅንተው 4-0 በሆነ ውጤት ተሸንፈው ተመለሱ። በመልሱ ጨዋታ ግን ይህ ውጤት ተቀልብሶ ኡናይ ኤምሬ ፒኤስጂን ይዘው በእንባ እንዲመለሱ የተደረገበት መጥፎ ጠባሳ ዛሬም በኡናይ ኤምሬ ሕሊና ውስጥ የሚጠፋ ጉዳይ አይደለም። በፓሪስ እያሉ ያላሳኩትን ገድል ከ44 ዓመታት በኋላ ወደ አውሮፓ መድረክ ተመልሰው በአስቶን ቪላ ብሶታቸውን ሊያበርዱ ቁጭታቸውንም ሊወጡ ዝግጅታቸውን ጨርሰዋል። የፓሪስ ሰዎች ደግሞ ሊዮኔል አንድሬስ ሜሲና ኔይማር ጁኒየር እንደዚሁም ደግሞ አንሄል ዲ ማሪያና ኤዲሰን ካቫኒ ተጣምረው ሊሳካ ያልቻለውን ገድል ሊሞክሩት የ90 ደቂቃ ፍልሚያ ቀርቷል። በእርግጥ ከዚህ 90 ደቂቃ በኋላ ለዋንጫ ፍልሚያ ለመብቃት ቀሪ 180 ደቂቃዎች እንዳሉ አይዘነጋም። አስቶን ቪላ በሁሉም የሻምፒየንስ ሊግ መድረክ ያለፉትን 6 ጨዋታዎች በ4ቱ አሸንፎ በ2ቱ ሲሸነፍ፣ የፓሪሱ ክለብ በአንጻሩ በ5ቱ አሸንፎ በአንዱ ተሸንፏል። ይህ ቁጥር ለአስቶን ቪላ የበለጠ እድል የሚነፍግ ቢመስልም በውስጥ የሊግ ደረጃ ግን ባለው ጥንካሬ የቀጣይ ዓመቱን የአውሮፓ መድረክ ተሳትፎ ያረጋገጠው አስቶን ቪላ ሌላ በቀላሉ እጁን ይሰጣል ተብሎ አይታሰብም ነው የተባለው።
ኦስማን ዴምቤሌ በፒኤስጂ በኩል ጥሩ ፎርም ላይ ሲሆን ቪቲኒያ የቡድኑ አምበል መሆኑ ምናልባትም የፒኤስጂን የቤት ስራ ሊያቀል እንደሚችል ይገመታል። ቪቲኒያ በአንድ ጨዋታ ውስጥ 148 የተሳኩ ኳሶችን በማቀበል ሁለተኛው የዓለማችን ምርጡ አማካኝ ተብሏል። ከዚህ በፊት ዣቪ ሄርናንዴዝ በባርሰሎና ቤት በነበረበት ወቅት ነው 156 ኳሶችን በአንድ ጨዋታ በማቀበል ቀዳሚ ተጫዋች ተብሎ የተመዘገበው። በዚህ ተጠባቂ ጨዋታ በአስቶን ቪላ በኩል ማርቲኔዝ በግብ ጠባቂነት የሚሰለፍ ይሆናል። ዋትኪንስ የአስቶን ቪላ ፊት አውራሪ ሆኖ ይቀጥላል። በፓሪሱ ኃያል ክለብ በኩል ደግሞ ዶናራማ አይተኪ ግብ ጠባቂ ነው። በተመሳሳይ ደግሞ ዴምቤሌና ክራቫታሽኪሊያ የፓሪሱ ክለብ አጥቂዎች ናቸው። ጨዋታው ምሽት 4 ሰዓት የሚደረግ ሲሆን ያኔ አይኖች ሁሉ ወደ ቪላ ፓርክ ያማትራሉ። ጨዋታ 2 ቦሩሲያ ዶርትሙንድ ከባርሰሎና። የጨዋታ ሜዳ ሲግናል ኢዱና ፓርክ። የቀደመ ውጤት ባርሰሎና 4 ዶርትሙንድ ምንም። እኔ ፔሲሚስት አይደለሁም፣ ኦፕቲሚስት ነኝ፣ ግን ሪያሊስቲክ። ይህ የዶርትሙንዱ አሰልጣኝ ኒኮ ኮቫች አስተያየት ነው። ጨለምተኛ አይደለሁም፣ በጎ ነገርን የማስቀድም ነኝ። ነገር ግን ከእውነታው መሸሽ ደግሞ በፍጹም አይቻልም የሚላቻ ትርጉም ልንሰጠው እንችላለን። የማይቀየረው እውነታ ባርሰሎናን ከ4 ግብ በላይ በማስቆጠር ማሸነፍ እንችላለን የሚለው ነው። ጨለምተኛ አይደለሁም የማለታቸው ሚስጥርም ጠባብ ቢሆንም ለማለፍ ግን አማራጮችን ሁሉን ሞክራለን ማለታቸው ግልጽ ነው። በኑ ካምፕ ስታዲየም በነበረው መርሃ ግብር ባርሰሎና ዶርትሙንድን 4-0 በሆነ ውጤት አሸንፎ ሲሸኘው ብዙዎቹ ጨዋታው እንዳለቀ ግምታቸውን አስቀምጠዋል። በደር ክላሲከር ደርቢ ከባየር ሚኒክ ጋር አቻ የተለያዩት ዶርትመንዶች ከፍተኛ የሞራል መነቃቃት ውስጥ ቢሆኑም ፈተናው ቀላል እንደማይሆን ግን ግልጽ ነው። ምክንያቱም ተጋጣሚው ባርሰሎና ነውና። ዶርትሙንዱ አጥቂ ጉራሴ በዚህ ውድድር ዓመት 10 ግቦችን በአውሮፓ ቻምፒየንስ ሊግ መድረክ ማስቆጠሩን ተከትሎ ከሚዩኒኩ ሃሪኬን ጋር መስተካከል ችሏል። በዚህ ውድድር ዓመት በግብ የሚበልጡት 2 ተጫዋቾች ብቻ ሲሆኑ እነርሱም የዛሬ ተቃራኒ ተፋላሚዎቹ ራቪኒያና ሮቤርቶ ሌዋንዶቭስኪ ናቸው። 11ና 12 ግቦችን ያስቆጠሩት ተጫዋቾቹ ክለባቸው ባርሰሎና በዶርትሙንድ ተሸንፎ አለማወቁ ደግሞ ሌላኛው ራስ ምታት ነው። ባለፉት 6 ግንኙነታቸው ባርሰሎና 4ቱን በድል ሲያጠናቅቅ 2ቱ ባቻ ውጤት ተጠናቀዋል። ጀርመናዊው ሃንሲ ፊሊክ በኑ ካምፕ ከከተሙ ጀምሮ ደግሞ የባርሰሎና መልክ ፍጹም እየተቀየረ መጥቷል። እናም ዶርትሙንድ ባርሰሎናን 5-0 በሆነ ውጤት አሸንፎ ወይንም ሌላ ገድል ሰርቶ ያልፋል ማለት ይቸግራል። ይህ በግለሰቦቹ ሁንታ ወይንም ሐሳብ ሳይሆን አሰልጣኝ ኒኮ ኮቫች እንደሚሉት ከሐቁ መሸሽ እንደማይቻልና ባርሰሎና ከ90 ከመቶ በላይ ወደ ቀጣዩ ዙር ማለፋቸውን ያረጋገጠ ቡድን ሆኗል ማለት ይቻላል። አሰልጣኝ ኒኮ ኮቫች እና ሃንሲ ፊሊክ በጀርመን በነበሩበት ወቅት በሚገባ የሚተዋወቁ ሲሆን ኒኮ ኮቫች የሚዩኒክ አሰልጣኝ እያሉ ውጤት ሲርቃቸው ከዛም ሲሰናበቱ የተኳቸው ሰው ፍሊክ ነበሩ። አሁን ፍሊክ ጀርመንን ለቀው ስፔን ከትመዋል። በአዲሱ ክለባቸው እጅግ ስኬታማ ጊዜን እያሳለፉ ስለመሆናቸው ማሳያዎቹ ብዙ ናቸው። ባርሰሎና በርካታ ተጫዋቾች የጀርመንን እግር ኳስ ባህል ጠንቅቀው እየተረዱና የሚረዱ መሆናቸው ደግሞ የቢጫና ጥቁር ለባሾቹን የቤት ስራ የሚያከብዱ ጉዳዮች ናቸው። የቀድሞ የዶርትሙንድና የሚዩኒክ አጥቂ ሌዋንዶቭስኪ መገኛው ባርሰሎና ነው። የሞንቼግላድባህ ተጫዋቾች ክሪስተንሰንና ማርክ አንድሬ ተር ስቴገን አሁን ንብረትነታቸው ባርሰሎና ነው። የአርቢ ላይፕዚንጉ ዳኒ ኦልሞ የባርሰሎና ሁነኛ ተጫዋች ሲሆን እነኚህ ተጫዋቾች በባርሰሎና መለያ ወደ ሜዳ ሲገቡ ቢጫና ጥቁር ለባሾቹን ለመደገፍ እሳት አቀጣጥለው በስታዲየሙ የሚገኙ ደጋፊዎች ጩኸት አያስበረግጋቸውም፣ አያስደነግጣቸውም ተብሎም ነው የሚታሰበው። ይልቁንስ ዶርትሙንድ ከፍተኛ ፈተና ውስጥ የሚገባ ይሆናል። የዶርትመንድ ደጋፊዎች በሲግናል ኢዱና ፓርክ ስታዲየም የሚያሳዩት ትዕይንት የሚጠበቅ ሲሆን እነርሱ የእግር ኳስ መልክን የቀየሩ ህያው ተፋላሚዎች ናቸው። ይህ መርሃ ግብር ሲካሄድ ምንም እንኳን ውጤቱን ለመቀልበስ አዳጋች ቢሆንም የእግር ኳሱ ቤተሰብ ግን ልብ አንጠልጣይ ፍልሚያን ለመመልከት ከወዲሁ ጉጉት አሳድሯል። በሁለቱም ቡድኖች በኩል አዲስ የጉዳት ዜና የለም። መርሃ ግብሩ ነገ ምሽት 5 ሰዓት ሲል በጀርመኗ ሁለተኛዋ ትልቅ ከተማ የሚስተናገድ ይሆናል። አስቶን ቪላ ከፓሪስ ጀርመን፣ ዶርትመንድ ከባርሰሎና ሁለት ቡድኖች ወደ ግማሽ ፍጻሜው ለማለፍ የሚፋለሙ ይሆናል። ይህ ሌጀንድ ስፖርት ነው። ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስና ታሪካዊ ስፖርታዊ መረጃዎች ይድረሷችሁ። ጥንቅራችን አበቃ። ቸር ቆዩልን።